እጅግ በጣም ውጥረቱ አይሏል። መካከለኛው ምስራቅ በተለይም ደግሞ ፓኪስታን ከኢራን ጎን መሆኗን ከገለጸች በኋላ ነገሮች እየተወሳሰቡ መሆኑን እየሰማን እንገኛለን። አሜሪካ ለእስራኤል ተደርባ ኢራን ላይ ጥቃት የምትፈጽም ከሆነ የኒውክሌር አረሮችን የታጠቀችው ፓኪስታን በእስራኤል ላይ እርምጃ እንደምትወስድ ገልጻለች። በዚህም ታዲያ አሜሪካ በዚህ ጦርነት ውስጥ ከገባች እኔም ኒውክሌሬን ይዤ እስራኤል ላይ እዘምታለሁ የሚል መግለጫዋን በውጭ ጉዳይ ሚኒስትሯ በኩል ፓኪስታን ገልጻለች። እስካሁን ድረስ ባለው በዚህ ፍጥጫ ታዲያ ከኢራን ጎን የቆሙ ሀገራት ይፋ ሆነዋል። ሐማስ አንደኛው ሲሆን የመን ኢንጀነራል በመንግስቷ በኩል ድጋፏን ለኢራን ሰጥታለች። ፓኪስታን ደግሞ ኒውክሌርን እጠቀማለሁ ስትል አስፈራርታለች። ከዚህ ባለፈም ቻይና እንደዚሁም ደግሞ ሩሲያ በገደምዳሜ ከኢራን ጎን መሆናቸውን እየገለጹ ይገኛሉ። ነገሮች ተባብሰዋል። ምን ይፈጠራል? አብረን የምናየው ይሆናል። እስራኤል በኢራን ላይ በፈጸመችው ጥቃት ላይ ቭላዲሚር ፑቲን ሀሳባቸውን ሰጥተዋል፣ ተቆጥተዋልም። እስራኤል ተሳስታለች ሲሉ ከኢራን ጎን መሆናቸውን ገልጸዋል። በኢራን ሉዓላዊነት ላይ የተቃጣ ቅጣት ሲሉ ሩሲያ በውጭ ጉዳይ ሚኒስትሯ በኩል በዚህ ሰዓት መግለጫ ሰጥታለች። በዚህም ታዲያ ሙሉ በሙሉ ሩሲያ ከኢራን ጎን መሆኗን ገልጻለች። ሞስኮ ታዲያ ጥቃቱን አስመልክቶ በሰጠችው በዚህ መግለጫ ላይ በኢራን ሉዓላዊነት ላይ የተቃጣ ድርጊት መሆኑን ከኮነነች በኋላ ጥቃቱ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ተቋም ጉዳዩን እየመረመረ ባለበት ሰዓትም የእስራኤል ጥቃት ያልተገባ ነው ስትል ገልጻለች። በዚህ ጉዳይ ላይ ታዲያ በርካቶች ሀሳባቸውን እየሰጡ ይገኛሉ። እናንተም ሀሳባችሁን በኮመንት ስጡበት። መልካም ቀን